ሐሰት በከበባት ይህ ፍትሃዊ ዓለም ተከሳሽ በሙሉ ወንጀለኛ አይደለም። አይገርምም? የሚታዘዙለት ሳርና ነፋሱ ኃጢአት የሌለባት ንጹሕ ሳለች ነፍሱ ወንጀለኛ ተብሎ ተከሳሽ ነበረ ክርስቶስ ራሱ። እኛ ጓደኞችህ ጴጥሮስ ወዮሐንስ፣ ናትናኤል፣ ፊልጶስ፣ ቀራጩ ማቴዎስ፣ ሌሎቹም በሙሉ ጌታ ሆይ እኔ ሆን ሲሉ አይደለም ሲባሉ የእነሱ እናቶች በደስታ ሲዘሉ ምን አለች እናትህ አንተን ሲጠቁምህ ከደሙ ላይ ነክሮ ምልክት ሲያደርግህ? ዓይኗ ምን አነባ ልቧ ምን ታዘበ? ከእናንተ አንደኛው ዲያብሎስ ነው ሲልህ እግር እያጠበ ከየት ነው ትዕግሥቷ የእናትህ አንጀቷ የመቻል ጽናቷ? ምን አለች ይሁዳ ምን አለች እናት አንተን ሲጠቁምህ ምልክት ሲያደርግህ? እንደ ማርያም አለቀሰች እኔ ስትል ብላ ወድቃ ተማጸነች? ወይንስ ለልጇ ያንተ እናት ጨከነች? ምን አለች እናትህ ታማኝ ነው ስትልህ ይሁዳ አለች? የሰው ልጅ ይሰቅሉታል፣ ሰቅለው ይገድሉታል፣ ቢገድሉት ይነሳል፣ ግና አላሰቀለው ግና አላስገደለው ወዮለት ለዛ ሰው ብሎ ሲናገርህ ምን አለች እናትህ አንተን ሲጠቁምህ ከደሙ ላይ ነክሮ ምልክት ሲያደርግህ? እናትህ መለሰች እንዲህ ተናገረች፣ እውነት ነው ጌታ ሆይ ባይወለድ በተሻለው ገና እንድወልደው እናቱ እንድሰኝ ማኅፀኔን ብትፈታው ባሪያ በአምሳል ሰው አድርገህ ብትሠራው የወለድኩስ እኔ የፈጠረው ማን ነው ብላ መለሰች። ወይንስ ምን አለች እናት አንተን ሲጠቁምህ ምልክት ሲያደርግህ?